በዚህ ሳምንት ከተሰሙት ዜናዎች ውስጥ ነው ኤአይን በተመለከተ በስፋት የተሰማው ዜና ይሄ ነበረ። የኦፕንኤአይ አዲስ ሞዴል የሃጊንግ ፌስ ጥቃት የሳይበር ሙከራ ማድረጉን የሚገልጹ ዜናዎች ናቸው። ሃጊንግ ፌስ ልክ እንደ ኦፕንኤአይ ኤአይ ካምፓኒ ነው። የኤአይ እና የማሽን ለርኒንግ ካምፓኒ ነው። ሞስት ኦፍ ሄድኳርተር አድርጎ ኒውዮርክ ሲቲ ላይ ያለ አርቲፊሻል ኢንቴሊጀንስ እና ማሽን ለርኒንግ ላይ የሚሰራ ትልቅ የኤአይ ካምፓኒ ነው እና የዚህም ድርጅት ነው ሳይበር ሙከራ አዲሱ ሞዴል ያደረጉ። ደግሞ ሳይፈለግ ነው አታክ እንዲያደርግ ወይም ሙከራ እንዲያደርግ ተጠይቆ አይደለም። በግድ በሙከራ በነበረበት ታይም ነው። አዲስ ሞዴሎች በሚወጡበት ታይም ኤአይ ሙከራ በሚደረግበት ታይም ሪሰርቸሮች የሚሞክሩት በሪል ኢንቫይሮንመንት ላይ ወይም ኢንተርኔት በምንለው ዓለም ላይ ሳይሆን ሳንድቦክስ የሚባል ነገር አለ። የአይሶሌትድ ኢንቫይሮንመንት አለ። ያ አይሶሌትድ ኢንቫይሮንመንት ሳንድቦክስ ይሉታሉ እና ሪሰርቸሮች እዛ ነው የኤአይን ሴፍቲውን አጠቃላይ ሁኔታውን ቼክ አድርጎ የሚያወጡት ብቃቱን ምን አይነት ካፓቢሊቲ እንዳለው አዲስ ሞዴል ከመሆኑ የሶፍትዌር ቨልነራቢሊቲዎች አሉት ወይ እና ሳይበር ሴኩሪቲ ቤዝድ የሆኑ ቻሌንጆችን መመለስ ይችላል እና በሴፍሊ በጤናማ መንገድ ሰውን በማይጎዳ አሁን ያለውን የዓለም ስርዓት በማይጎዳ መልኩ መንቀሳቀስ ይችላል ወይ የሚለውን የሚጠናበት ወይም ሪሰርች የሚደረግበት እና ሙከራው ቴስት የሚደረግበት ኢንቫይሮንመንት አይሶሌትድ የሆነ ኢንቫይሮንመንት ሳንድቦክስ ይባላል። በዛ ሳንድቦክስ ባለበት ሁኔታ ነው ሳንድቦክሱ ውስጥ ሳንድቦክሱ ራሱ እንዳይወጣ ነው። ልክ እንዴት ማሰብ እንችላለን? እንዴት ሳንድቦክስ ማለት ፎልስ የሆኑ ዌብሳይቶች፣ ፎልስ የሆነ ኢንተርኔት፣ ፎልስ የሆነ ዶክሜንቴሽን፣ ፎልስ የሆነ ጉግል እነኛ አይነት የተከማቹበት ቦታ ነው። ከነኛ ጋር ኢንትራክት እያደረገ ብቃቱ የሚለካው ከነኚህ ፎልስ ከሆነ ኤንቫይሮንመንት ወጥሶ በመውጣት ነው ወደ ሪል ኤንቫይሮንመንት ወይም አሁን እኛ ኢንተርኔቱ ዓለም በምንለው በሱ ውስጥ ገብቶ ሃጊንግ ፌስ የሚባል ትልቅ የኤአይ ካምፓኒ እና የማሽን ለርኒንግ ካምፓኒ አታክ የማድረግ ሙከራዎችን ሲያደርስ የተገኘው ማለት ነው። እንዴት ነው ሊያመልጥ የቻለው ነው ዋናው ጥያቄ። እንዴት ሊያመልጥ ቻለ? ከእንደዚህ ከጠበቀ አይሶሌትድ ከሆነ ኤንቫይሮንመንት እንዴት ሊያመልጥ ቻለ የሚለው ወሳኙ ጥያቄ ነው። ሶፍትዌሮች ወይም የትኛውም ሶፍትዌርን በመሰረት ያደረጉ ነገሮች በከፍተኛ የሆነ ሴኩሪቲ ደረጃ ሊኖራቸው ይችላሉ፣ ግን ፐርፌክት ናቸው ማለት አይደለም። ያ ማለት አይሶሌትድ በሆነበት ኤንቫይሮንመንት ራሱ አይሶሌሽኑ የተሰራበት ኤንቫይሮንመንት ራሱ የተሰጠው አንድ ምንድን ነው ሪሰርቸሮቹ ለዚህ አዲስ ሞዴል በሚሰጡበት ታይም የሳይበር ሴኩሪቲ ቻሌንጅ ነው የሰጡት። ምን አይነት ብቃት እንዳለው ይህን ቨልነራቢሊቲውን ቼክ አድርጎ የማወቅ ብቃቱን ለማወቅ ሪስትሪክሽን አነሱት። ሪስትሪክሽን ማለት ገደቡን ትንሽ ባለው ብቃቱ በሙሉ አታክ እንዲያደርግ ፍቃድ አይነት ነገር ሲሰጡት ነው። ስለዚህ የተሰጠውን ቻሌንጅ ምላሽ ይዞ ለመምጣት ኢንቫይሮንመንት ውስጥ በዚህ ሳንድቦክስ ባልነው ውስጥ ማግኘት አልቻለም። ስለዚህ ያንን ምላሽ ይዞ ወይም ሶልቭ ለማድረግ ስለሚፈልግ ኢንቫይሮንመንቱ ሳንድቦክስ ውስጥ ራሱ መውጫ ነው የፈለገው እና ያንን መውጫ አግኝቶ ነው ወደ ሪል ኢንቫይሮንመንት በመግባት ወይም ኢንተርኔቱ ዓለም በመግባት ሃጊንግ ፌስ የሚባለውን ሃጊንግ ፌስ ላይም ተጨማሪ ክፍተት በማግኘት እዛ ጋር ሙከራ ሲያደርግ ነው ዜናው ሪፖርቶች ያወጡት። አዲሱ የኦፕንኤአይ ካምፓኒ ያንን አደረሰ የሚለው ነው። እዚህ ጋር በጣም ወሳኝ ኤአዩ እስኬፕ ለማድረግ ለምን ፈለገ የሚባለው ነው ወሳኙ። ለምን ለመውጣት ፈለገ? ልክ ሶፍትዌሩን የኤንቫይሮንመንቱን እንዴት መውሰድ እንችላለን? አንድ እስር ቤትን እንውሰድ። እስር ቤት ውስጥ እስረኞች እንዲወጡ አይፈለግም፣ ግን እንዳይፈለግ አጥር አለ፣ ፖሊስ አለ፣ የተለያዩ ነገሮች አሉ። ከነኛ ውስጥ እንዴት ሊያመልጥ ይችላሉ? የሚወጡበት እድል የለም። ግን አንዳንድ ክፍት ቦታዎች ሲሰሩ በግድግዳው በአጥሩ ድክመቶች ወይም በእስር ቤቱ ድክመቶች የሚወጡበት እድል ይኖራል። ልክ እንደዛው አይነት ክፍተት ስላለ ያንን ክፍተት በመመርመር በራሱ ብቃት በመመርመር አግኝቶት ወጣ እንጂ ልዩ ብቃት ኖሮት አይደለም። ያሉትን ክፍተቶች 99.9% በጣም ብሎክድ ሆኖ የተወሰነ 0.1 አይነት ክፍተት የሚኖርበትም ከሆነ ያንን እድል ተጠቅሞ ያንን የተሰጠውን ታስክ ወይም ፕሮብሌም ወይም ቻሌንጅም ሶልቭ ለማድረግ ኢቭን ያችኛዋን ስፔስ ይቀበላል። ፍሪደም ፈልጎ አይደለም፣ ነፃ ለመሆን አይደለም፣ ችግሩን ለመፍታት የሚያደርግ ሁኔታ ነው እንጂ በራሱ ፍሪደምን ፍለጋ አይደለም። ከተሰጠው ሳንድቦክስ ወይም ከአይሶሌትድ ኤንቫይሮንመንት የሚወጣው ፍሪደምን ፍለጋ ሳይሆን ፕሮብሌሙን ሶልቭ ለማድረግ ወይም በቂ ምላሾችን የሚያገኝበት ሁኔታዎች ስላልሆኑ የሚወጣበትን መንገድ
ከዛ ነው ያገኘው ማለት ነው። እና ለምንድን ነው ካሉት ውስጥ ሃጊንግ ፌስ የሚባለውን ካምፓኒ የመረጠው? እነሱ ጋርም የተወሰነ ክፍተት ቢኖር ነው እንጂ አይ ዋንት ቱ አታክ ሃጊንግ ፌስ ብሎ አይደለም። ሲወጣ በተሰጠው ቻሌንጅ መሰረት ያንን ቻሌንጅ ምላሽ ይዞ ለመምጣት ክፍተት ያገኘው በዛ ስለነበረ ነው እንጂ ፓርቲኩላርሊ ሃጊንግ ፌስን አታክ የማድረግ እድል ወይንም ፍላጎት የለውም። ምክንያቱም ኤአይ በራሱ ኢሞሽን ስለሌለው ያንን አልፈለገም ወይም ያንን ማድረግ አይችልም። ቤዝድ ኦን ፕሮብሌሙ ይሄዳል ማለት ነው። እና ሌላኛው ፖይንት ምንድነው ከዚህ የምንማረው ወይንም ከዚህ ዋት ሹድ ዊ ለርን ፍሮም ከዚህ ዜና ወይም ከዚህ ሀሳብ መረዳት የምንችለው ኤአይ በጣም ከፐብል እየሆነ ነው። በጣም ብቃቱ ከፍ እያለ መጥቷል። ያ ማለት ኤአይ ቨርሰስ ሂመን ማለት አይደለም። ሲምፕል እንደዛ ከሚባለው አልፏል። ዴቨሎፐሮች ወይም ተማሪዎች እና ሳይበር ሴኩሪቲ ቤዝድ የሆኑ ስራ ላይ ያላችሁ ከሆነ በጣም ሴኩር የሆነ ኮዲንግ ዴቨሎፕ ለማድረግ መሞከር፣ ሳይበር ሴኩሪቲም ከኤአይ ጋር ቨልነራቢሊቲ ቼክ ሊያደርጉ የሚችሉ ሶፍትዌሮችን ወይም ኤአይ እንደገዛ የምንጠቀምበት ሂደቶች አስፈላጊ ይሆናሉ። ኤአይ ሴፍቲ መኖር አለበት ወይም ኤአይ ሴፍቲ ቤዝድ የሆኑ ስራዎች ነው መከወን ያለበት። ሬስፖንሲብል ኤአይ ዲፕሎይመንት ነው የሚጠበቀው ከየትኛውም ኤአይን ዴቨሎፕ ከሚያደርጉት ካምፓኒዎች። ምክንያቱም በዚህ ልክ መውጣት ይችላል። እንደውም ኢቭን መውጣቱ ሳይታወቅ ጥቃቱን የምንሰማበት ጊዜ ሊሆን ይችላል። አመሰግናለሁ።